ያለፈው የ2017 የበጀት ዓመት የጤናው ዘርፍ የልማት ኢንቨስትመንት ዕቅድ ሁለተኛው ዓመት የትግበራ ዓመታችን ሲሆን በበጀት ዓመቱ ሁሉን አቀፍ የጤና ሽፋን ለማፋጠን በጤናው ዘርፍ የታቀዱ ግቦቻችንን ለማሳካት በዛውም መሰረት የጣልናቸውን ወሳኝ ስራዎች መስራታችንን ይህም አበረታች ውጤቶች የተገኘበት ዓመት መሆኑን ማብሰር፣ መናገር፣ ማመላከት ወዳለሁ። በዚህ በ27ኛው ዓመታዊ የጤና ዘርፍ ጉባኤ ሶስተኛውንና የቀድሞውን ሀገር አቀፍ የጤና ፖሊሲ ከ30 ዓመት በኋላ ከ30 ዓመት የአገልግሎት ጊዜውን የቀሰምናቸውን አበይት ልምዶች በመውሰድ እነዛን በመቀመር የዛሬያችንና አገራዊና ዓለማዊ እውነቶችና ፍላጎቶቻችንን ተጣጥሞ መቅረብ በሚችልበት ሁኔታ ነገርን ተሻጋሪ በሚሆን መልኩ ፍላጎቶቻችንን ብቻ ሳይሆን በጥልቀት ተከልሶ በሚኒስትሮች ምክር ቤት በጸደቀው የሀገር አቀፍ የጤና ፖሊሲ የህትመት ዝግጅት እንዲሁም ደግሞ በዲጂታል አውታሮቻችን ለእናንተ ያቀረብንበት ለማስታወቅ የቻልንበት በአሁኑ ሰዓት ደግሞ አዲሱ ፖሊሲያችንን ተደራሽነቱን በማስፋት በተለያዩ ቋንቋዎችና በእንግሊዝኛም እንዲሁም ደግሞ በቅድሚያ በአማርኛ ኮፒውን አዘጋጅተን በዛሬም በሚቀጥሉትም ጊዜዎች በምናከፋፍልበት ጊዜ ነው። ሀገራችን የጤና ፖሊሲያችን እንዲሁም ደግሞ ሁሉም እቅዶቻችን፣ ስትራቴጂዎቻችን እና ፕሮግራሞቻችን የሚቀዱበትና የሚቃኙበት መሰረታዊ ሰነዳችን የሆነው ይህ የጤና ፖሊሲያችን መከላከልን ብቻ ያተኮረ ሳይሆን አክሞ ማዳንን በተለይ ዓለም አቀፍ ለውጦች በሁሉም ዘርፍ በሚታዩበት በዚህ ወቅት ከዚህ ጋር ሊስተሳሰር ከዚህ ጋር ሊሄድ ዘመኑን ሊዋጅ በሚችልበት መልክ ተዘጋጅቷል። ፍትሐዊ የሆነ አመራር የመጀመሪያ ደረጃ የሆነ ብቻ ሳይሆን ቅኝትና ፍልስፍናው ራሱ ምላሽን ማጠናከር የሚቻልበት ዲጂታል የሆኑ ስራዎቻችን ጤናና ዴታ መረጃን አንድ ላይ የማስተሳሰር እንዲሁም ደግሞ ድንገተኛ አደጋዎች ዝግጅትን የጤና ምላሾችን ፍጥነት የሚወሰንበት የማህበራዊ ዋና የመጀመሪያ ደረጃ ጤና እንክብካቤያችንን የማጠናከር የሶሻል ዲተርሚናንትስ ኦፍ ሄልዝ የምንላቸውን ማህበራዊ ጉዳዮቻችንን በሰፊው የተቃኘበት ልዩ ትኩረቶች የሰጠንበትና ቅንጅታዊ አሰራር በተግባር እስከ መሬት ድረስ ወርደን እንድንሰራ የሚያስችል ከተጠያቂነትና ውጤትን ከሚገመግም ስራ ጋር አብሮ የተቃኘ ፖሊሲ ሆኗል። ይህም የአንድ ጤና ፖሊሲ በተለይ ደግሞ ዋን ሄልዝ የምንለውን በዓለም አቀፍ ደረጃ የሰው ጤና ከእንስሳት ጤና ከአካባቢ ጤና ጋር አንድ ላይ ተሳስሮ በዚህ አዲሱ ፖሊሲያችን ውስጥ በሰፊው ተዋጅቷል። ይህም ዘለቄታዊ የሆነና ውጤታማነትን ያረጋገጠ የጤና ስርዓት ለመገንባት ዋነኛው አስቻይ መንገዳችን ሲሆን የጤና አገልግሎት አስተዳደር እና ቁጥጥር አዋጃችን አዋጅ ቁጥር 1362/2017 የወጣበት ወደ ትግበራ የገባበት ዓመት ነበረ። የኢትዮጵያ መድኃኒት አቅራቢ አገልግሎት ፈንድ ማቋቋሚያ አዋጅም 1354